የሰው ልጅ የጉልበት ወሰኑ እስከ የት ነው? አስቡት። በባዶ እጅ አንበሳን መንጋጋ እንደ ወረቀት መቅደድ ይቻላል? የሙት አህያ መንጋጋ ጨብጦ የታጠቁ ሺህ ወታደሮችን ወደ መሬት መጣል ይቻላል? ይህ የፊልም ቴክኖሎጂ የፈጠረው ተረት እንዳይመስላችሁ። ይህ በምድር ላይ ከተመላለሱ ሰዎች ሁሉ በጉልበቱ ተወዳዳሪ ያልተገኘለት የናዝራዊው የሶምሶን እውነተኛ ታሪክ ነው። ግን ወዳጆቼ፣ ዓለምን ያስገረመው ይህ ሁሉ ኃይል እንዴት በአንዲት ሴት ጭን ላይ እንደ ሻማ ቀለጠ? የተራራ ያህል ግዝፈት የነበረው ሰው እንዴት የጠላቶቹ መጫወቻ ሆነ? ይህ ታሪክ ስለ ጡንቻ ብቻ አይደለም። ይህ ታሪክ ብርሃን እያላቸው ስለታወሩ፣ ኃይል እያላቸው ስለደከሙ ሰዎች ነው። ከውድቀት በኋላ ስላለው ታላቅ ጸጋ የሚያወራ ታሪክ። ለመሆኑ ሶምሶን በመጨረሻው ሰዓት ያደረገው ነገር ምን ይሆን? አብራችሁን ቆዩ። እንዲህ ያሉ አስተማሪ ታሪኮች ለብዙዎች እንዲደርሱ ቪዲዮውን ላይክ በማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ታሪካችን ወደ ኋላ ተጉዞ የሚጀምረው በእስራኤል ሰማይ ላይ የሐዘን ደመና ባጠላበት ዘመን ነው። ያኔ የእግዚአብሔር ሕዝብ ፊቱን ከፈጣሪው ስላዞረ እግዚአብሔርም ለጠላቶቻቸው አሳልፎ ሰጥቷቸው ነበር። እስራኤላውያን በገዛ ምድራቸው ስደተኛ ሆኑ። ጨካኞቹ ፍልስጤማውያን እንደ ብረት የጠነከረ ቀንበራቸውን ጫኑባቸው። ለ40 ዓመታት አስቡት ወገኖቼ፣ 40 ዓመታት ሙሉ የእስራኤል እህል ተዘርፎ፣ ሴቶቻቸው ተደፍረው፣ ወንዶቻቸው አንገታቸውን ደፍተው የሚኖሩበት የውርደት ዘመን ነበር። እስራኤል ወደ ሰማይ ብትጮህም ሰማዩ የነሐስ ሆኖባት ነበር። ተስፋ የሚባል ነገር ከምድሪቱ የጠፋ ይመስላል። በዚህ ተስፋ በሚያስቆርጥ ዘመን በዳን ወገን በወራ መሬት የሚኖር ማኑሄ የተባለ አንድ እግዚአብሔርን የሚፈራ ደግ ሰው ነበር። የማኑሄ ቤት ምንም እንኳን በእምነት የጸና ቢሆንም ታላቅ የሐዘን ጥላ ግን ያረብበት ነበር። ሚስቱ ያቺ ደግ ሴት መካን ነበረች። በዚያ ዘመን መካንነት እንደ እርግማን ይቆጠር ነበር። በዙሪያዋ ያሉ ሴቶች ልጆቻቸውን ሲያቅፉ፣ እርሷ ግን ባዶ እጇን እያየች ታለቅስ ነበር። ቤታቸው የልጆች ሳቅ የለበትም፣ ጭር ያለ ነው። ማኑሄና ሚስቱ ግን በጸሎት ከመትጋት በቀር ሌላ አማራጭ አልነበራቸውም። ምናልባት እንዲህ ብለው ጠይቀውም ይሆናል፣ ጌታ ሆይ፣ ሀገራችን በባርነት ቤታችን ደግሞ በብቸኝነት እስከ መቼ ይኖራል? ነገር ግን እግዚአብሔር በዝምታ ውስጥ ይሰራል። አንድ ቀን ያቺ ሴት ብቻዋን ሳለች፣ ምናልባትም በሐሳብ ተውጣ ሳለች፣ ከሰው ልጆች ልማድ የተለየ ግርማው የሚያስፈራ መልኩ እንደ መብረቅ የሚያበራ የእግዚአብሔር መልአክ ተገለጠላት። የቦታው ድባብ ተቀየረ። ፍርሃትና ክብር ወረደ። መልአኩም በኃያል ድምፅ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን አሁን ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። ይህ ተራ የምሥራች አልነበረም። መልአኩ ቀጥሎ የሰጠው ትእዛዝ የልጁን ማንነት የሚቀይር ነበር። ማስጠንቀቂያው ጥብቅ ነው። አንቺ ወይን ጠጅና የሚያሰክር መጠጥ እንዳትጠጪ፣ እርኩስ ነገርም እንዳትበይ ተጠንቀቂ። ምክንያቱም ልጁ ከእናቱ ማኅፀን ጀምሮ እስከሚሞትበት ቀን ድረስ ለእግዚአብሔር የተለየ ናዝራዊ ይሆናል። የልጁ ራስ ላይ ምላጭ አይረፍ የሚለው ትእዛዝ ቀላል አልነበረም። ይህ ጸጉር የዝም ብሎ ጸጉር አይደለም፣ የእግዚአብሔር ቃል ኪዳን ማረፊያ እንጂ። መልአኩ አክሎም እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል ሲል የልጁን ታላቅ ተልእኮ አበሰረ። ቃሉ ቃል ሆነ። ጊዜው ደረሰና ያቺ ሴት ወንድ ልጅ ወለደች። ስሙንም ሶምሶን አለችው። ትርጉሙም እንደ ፀሐይ የሚያበራ ወይም ፀሐያማ ማለት ነው። በእውነትም ለዚያ ጨለማ ለወረሰው የማኑሄ ቤት ሶምሶን እንደ ፀሐይ ብርሃን ፈነጠቀ። ሕፃኑም አደገ፣ እግዚአብሔርም ባረከው። ነገር ግን ሶምሶን እንደ ማንኛውም ሕፃን አልነበረም። እየጠነከረ ሲሄድ በጨዋታው በአካሄዱ ሁሉ ልዩ ኃይል ይታይበት ነበር። መጽሐፍ ቅዱስ እንደሚል በሶራና በኤሽታኦል መካከል ባለው በዳን ሰፈር የእግዚአብሔር መንፈስ ታወከው ጀመር። ይህ ማወክ ተራ ነገር አይደለም። ውስጡ ያለው መለኮታዊ ኃይል እየተንቀሳቀሰ ለዓላማ እየገፋው ደሙን እያፈላው መጣ። ገና ከወጣትነቱ ጀምሮ የሚመጣው ታላቅ የነጻነት ጦርነት ምልክቶች በሰውነቱ ላይ ይታዩ ነበር። እስራኤል ነጻ የምትወጣበት ጊዜ ቀርቦ ነበር። ምክንያቱም ከሰማይ የወረደው ኃይል ተዘጋጅቷልና። ሶምሶን ጎልማሳ ሆነ። ቁመናው ግርማ ሞገስ የተላበሰ፣ ትከሻው የሰፋ፣ ጸጉሩን በሰባት ጉንጉን ተጎንጉኖ እስከ ወገቡ የሚወርድ ኃያል ሰው ወጣው። አንድ ቀን
ሶምሶን ወደ ፍልስጤም ግዛት ወደ ተምና ለመውረድ ተነሳ። ይህ ጉዞ ለታሪኩ መለወጫ ነጥብ ነበር። ሶምሶን ብቻውን በወይኑ እርሻዎች መካከል እየተጓዘ ሳለ ድንገት የአካባቢው ጸጥታ ተሰበረ። ከጥቅጥቁ ጫካ ውስጥ ምድርን የሚያንቀጠቅጥ ድምፅ ተሰማ። አንድ ደቦል አንበሳ ረሃብ ያነሳሳውና ደም የጠማው አውሬ እያገሳ ወደ ሶምሶን ተወረወረ። አስቡት፣ ሶምሶን በልብሱ ውስጥ የተሸሸገ ሰይፍ የለውም፣ በእጁ የጨበጠውም ጦር የለም። እርሱና ያ የሚያስፈራው አውሬ ፊት ለፊት ተገናኙ። ያኔ ግን ተአምር ሆነ። መጽሐፍ ቅዱስ እንደሚለው የእግዚአብሔር መንፈስ በኃይል ወረደበት። የሶምሶን ደም ፈላ፣ ጡንቻዎቹ እንደ ብረት ጠነከሩ። ያንን ግዙፍ አንበሳ ልክ እንደ ጠቦት ግልገል ጨብጦ በባዶ እጁ ለሁለት ቀደደው። ይህ ተራ የሰው ጉልበት አይደለም፣ ይህ ከሰማይ የወረደ መለኮታዊ ኃይል ነው። ሶምሶን ግን የገደለውን አንበሳ በዚያው ጥሎ መንገዱን ቀጠለ። ይህ ታላቅ ጀግንነቱንም ለማንም አልተናገረም ነበር። ከጥቂት ቀናት በኋላ ሶምሶን በዚያው መንገድ ሲመለስ የገደለውን አንበሳ በድን ለማየት ጎራ አለ። በዚያም አንድ አስገራሚ ነገር ተመለከተ። በአንበሳው በድን ውስጥ ንቦች ሰፍረው በድን አካሉ በማር ተሞልቶ ነበር። ሶምሶን ከዚያ ማር ወስዶ እየበላ ሄደ። ይህ ክስተት ለሶምሶን አንድ ትልቅ ሐሳብ ፈጠረለት። ወደ ፍልስጤማውያን ሰርግ ግብዣ በሄደ ጊዜ ለ30 ሚዜዎች እንዲህ የሚል እንቆቅልሽ አቀረበላቸው። ከሚበላ መብል ወጣ፣ ከኃያሉ ጣፋጭ ወጣ። ፍልስጤማውያን ለ7 ቀናት ተጨነቁ። እንዲህ ካስፈሪ አውሬ ጣፋጭ ማር ሊወጣ ይችላል ብለውም አሰቡ፣ ግን ሊፈቱት አልቻሉም። እዚህ ጋር ነው እንግዲህ የሶምሶን ትልቁ ፈተና የሚጀምረው። ጠላቶቹ በጉልበት ሊያሸንፉት እንደማይችሉ ሲረዱ ወደ ኋላ ቀርተው በተንኮል ማርባት ጀመሩ። የሶምሶንን ሚስት በማስፈራራት ምስጢሩ እንዲነግራቸው አደረጉ። ሶምሶን እንቆቅልሹን እንደፈቱት ሲረዳ እንዲህ አላቸው፣ በጥጃዬ ባላረሳችሁ ኑሮ እንቆቅልሼን ባልፈታችሁም ነበር። ይህ ማለት በሚስቴ ተንኮል ባትጠቀሙ ኑሮ ሚስጥሬን አታውቁም ነበር ማለቱ ነው። ከዚህ ቀን ጀምሮ በሶምሶንና በፍልስጤማውያን መካከል ያለው ጦርነት በይፋ ተለኮሰ። ሶምሶን ብቻውን የፍልስጤምን ሰራዊት የሚያረድበት፣ ከተሞቻቸውን የሚያቃጥልበት የቁጣ ዘመን መጣ። ወደ ሌሒ ምድር እንምጣ። ቦታው በውጥረት ተሞልቷል። እስራኤላውያን በፍልስጤማውያን ቀንበር ስር ከመውደቃቸው የተነሳ ጀግናቸውን አሳልፈው ለመስጠት ተስማምተዋል። አስቡት ተመልካቾቼ፣ የገዛ ወገኖቹ የገዛ ወንድሞቹ የሆኑ 3000 የይሁዳ ሰዎች ወደ ሶምሶን መጡ። አይዞህ እኛ እንዋጋለን ሊሉት አልነበረም። ይልቁንም ሊያስሩትና ለጠላት አሳልፈው ሊሰጡት እንጂ። ሶምሶን ወገኖቹን መጉዳት አልፈለገም። እናንተ እንደማትገሉኝ ማሉልኝ እንጂ ለእነርሱ አሳልፋችሁ ስጡኝ አላቸው። እነርሱም በሁለት አዳዲስ ጠንካራ ገመዶች እጆቹን ጠፍረው አሰሩት። ሶምሶን አሁን ምርኮኛ ነው። እጆቹ ተተብትበዋል፣ መሳሪያም አልያዘም። ፍልስጤማውያን ከሩቅ ሲያዩት በደስታ ጮኹ። ጠላታችን ወደቀ፣ አምላካችን ዳጎን አሳልፎ ሰጠን እያሉ ምድሪቱን በጩኸት አናወጧት። ወደ እርሱ የሮጡ ሊቀበሉት ሳይሆን ሊዘለዝሉትና ሊገድሉት ነበር። ነገር ግን የሰው ዕቅድ ሲያልቅ የእግዚአብሔር ጣልቃ ገብነት ይጀምራል። ጠላቶቹ ሊጨብጡት ሲቃረቡ አንድ ያልታሰበ ነገር ሆነ። መጽሐፍ ቅዱስ ሲናገር የእግዚአብሔር መንፈስ በሶምሶን ላይ በኃይል ወረደች ይላል። ያ ሁሉ ጩኸት፣ ያ ሁሉ የጠላት ጋጋታ ከንቱ ሆነ። በሶምሶን ክንዶች የታሰሩ ወፍራም አዳዲስ ገመዶች እሳት እንደነካው የተልባ እግር ፈትል ሆኑ፣ ተቃጠሉ። ከእጆቹም ላይ በወደቁ ጊዜ ፍልስጤማውያን በድንጋጤ ፈዘዙ። ነፃ የሆነው ሶምሶን ዙሪያውን ተመለከተ። ሰይፍ የለውም፣ ጦር የለውም፣ ጋሻ የለውም። ነገር ግን መሬት ላይ በቅርብ የሞተ አንድ አህያ አገኘ። አጥንቱ ገና ያልደረቀ እርጥብ፣ ጠንካራ የሆነ የአህያ መንጋጋ አገኘ። አስቡት፣ በሺዎች የሚቆጠሩ ወታደሮች እስከ አፍንጫቸው ታጥቀዋል። የብረት ጦር፣ የናስ ጋሻ ይዘዋል። ሶምሶን ግን የያዘው የሞተ አህያ አጥንት ነው። በዓለም ታሪክ እንደዚህ አይነት ጦርነት ታይቶም ተሰምቶም አይታወቅም። ነገር ግን ኃይሉ ያለው በአጥንቱ ውስጥ ሳይሆን በአጥንቱ ተዋጊ ውስጥ ካለው እግዚአብሔር ነበር። ጦርነቱ ተጀመረ። ሶምሶን ወደ ኋላ አላፈገፈገም። በእግዚአብሔር መንፈስ ተሞልቶ ወደ ጦሩ ገባ። ያንን መንጋጋ እያወዛወዘ የፍልስጤምን ሰራዊት መተረ። 1 10 100 500 የሚቆም ኃይል አልነበረም። የብረት ሰይፋቸው በአህያ አጥንት ፊት ተሰበረ። ሶምሶን
ብቻውን የጦር ሜዳውን ተቆጣጠረው። ፀሐይ እስክትጠልቅ ድረስ 1000 ሰዎችን በዚያች መንጋጋ ጣለ። ከጦርነቱ በኋላ ሶምሶን ቆሞ ተመለከተ። በዙሪያው የወደቁ ጠላቶች አስከሬኖች ኮረብታ ፈጠሩ። በዚያም በአህያ መንጋጋ 1000 ሰው ገደልኩ ብሎ ዘመረ። ቦታውንም ራማት ሌሂ የመንጋጋ ኮረብታ ብሎ ጠራው። ግን ውድ ተመልካቾቼ ታሪኩ እዚህ ላይ አያበቃም። ከትልቁ ድል በኋላ ትልቁ ፈተና መጣ። ጦርነቱ አብቅቷል። ሶምሶን ግን በድካም ዝሏል። የፀሐይዋ ኃይል፣ የጦርነቱ ጫና እየተሰማው ከፍተኛ ጥማት ሊገድለው ደረሰ። ቅድም 1000 ሰዎች የገደለው ጀግና አሁን አንዲት ጠብታ ውሃ አጥቶ ሊሞት ተቃረበ። ይህ እኮ ለእኔና ለእናንተ ትልቅ ትምህርት ነው። ሰው ምንም ቢበረታ እግዚአብሔር ካልረዳው ደካማ ነው። ሶምሶን ወደ ሰማይ ቀና አለ። ቅድም ሲፎክር የነበረው አንደበት አሁን በምልጃ ተከፈተ። ወደ እግዚአብሔር ጮኸ። ጌታዬ ሆይ ይህ ሁሉ ታላቅ ድል በባሪያ እጅ ሰጠ። አሁን ግን በውሃ ጥም ልሞት ነውን? በእነዚህ ያልተገረዙ ሰዎች እጅ ልውደቅን? አለ። የጀግናው ጩኸት ሰማይ ደረሰ። እግዚአብሔርም የሶምሶንን ጩኸት ሰማ። በዚያ ስፍራ ሌሂ ከተባለው ቦታ ድንጋዩን ሰነጠቀው። ንጹሕ ውሃም ተንዶ ወጣ። ሶምሶንም ጠጣ፣ ነፍሱም ተመለሰችለት፣ መንፈሱም ታደሰች። ያንን የውሃ ምንጭ የጠሪው ምንጭ ኤን ሐቆሪ ብሎ ሰየመው። ሶምሶን በዚያ ቀን 2 ጊዜ አሸነፈ። አንዴ ጠላቶቹን በጉልበቱ፣ ሁለተኛ ደግሞ ሞትን በጸሎቱ። ከዚያም ቀን በኋላ ሶምሶን በእስራኤል ላይ ለ20 ዓመታት ፈረደ። ነገር ግን ይህ ሁሉ ኃይል እያለው ከፊቱ የሚጠብቀው ሌላ የውስጥ ጦርነት ነበር። ጦርነት በጉልበት ብቻ አይሸነፍም። ሰይጣን ጠንካራ ሰዎችን በጉልበት መጣል ሲያቅተው በድክመታቸው ይገባባቸዋል። ፍልስጤማውያን አንድ እውነት ተረዱ። ሶምሶንን በጦር ሜዳ መግጠም ማለት ራስን ማጥፋት ነው። ስለዚህም ስልታቸውን ቀየሩ። የሶምሶን ጉልበት ያለው በጡንቻው ውስጥ ሳይሆን በሌላ ቦታ ነው ብለው አሰቡ። ወደ ልቡ ለመግባት ቁልፍ ፈለጉ። ያቺም ቁልፍ በሶሬቅ ሸለቆ የምትኖር ደሊላ የተባለች ሴት ነበረች። የፍልስጤም መኳንንት ወደ እርሷ መጡ። ባዶ እጃቸውንም አልነበረም። እያንዳንዳቸው 1100 ብር ሊሰጧት ቃል ገቡ። ይህ ለዚያ ዘመን ሰው የናጠጠ ሀብት ነው። ተልእኮዋ አንድ ነው፣ የሶምሶንን ኃይል ምስጢር ማወቅ። የፍቅር ጨዋታ አልነበረም፣ የሽያጭ ውል ነበር። ሶምሶን በደሊላ ቤት ውሎውን አደረገ። ያ የአንበሳ ገዳይ፣ ያ የ1000 ሰው አሸናፊ በአንዲት ሴት እቅፍ ውስጥ ሕፃን ሆነ። ደሊላ ጥያቄዋን ጀመረች። ወዳጄ ሆይ እስኪ ንገረኝ፣ ኃይሌ ያለው ወዴት ነው? በምንስ ብትታሰር ትደክማለህ? ሶምሶን በመጀመሪያ እንደ ቀልድ ቆጠረው። ጠላቶቹ ከውጭ አድፍጠው እንደሚጠብቁ እያወቀ ከእባብ ጋር መጫወት ጀመረ። በ7 ያልደረቀ እርጥብ ጠፈር ወይም የቀስት ገመድ ብታስሪኝ እደክማለሁ አላት። ደሊላም አደረገችው። ተኝቶ ሳለ አሰረችውና ሶምሶን ፍልስጤማውያን መጡብህ ብላ ጮኸች። ሶምሶን ግን ገመዶቹን እሳት እንደነካው ክር በጣጥሶ ተነሳ። ምስጢሩ አልታወቀም። ግን ደሊላ ተስፋ አልቆረጠችም። አታለልከኝ፣ ዋሸኸኝ እያለች ተቆጣች። ሁለተኛም ጠየቀችው። ሶምሶን አሁንም ተጫወተ። በአዲስ ገመድ ብታስሪኝ አለ። አሰረችው። እርሱም እንደ ክር በጠሰው። 3ኛ ጊዜ 7ቱን የራሴን ጉንጉን ከድር ጋር ብትሸምኚው አላት። ይህንንም አደረገች። በመስማር ቸነከረችው። ሶምሶን ግን ከእንቅልፉ ሲነቃ የሸማውን ዕቃ ተሸክሞ ተነሳ። ሶምሶን በኃይሉ ስለሚተማመን ወደ አደጋው ዞን እየቀረበ መሆኑን አላስተዋለም። አሁን ግን ደሊላ የመጨረሻውን ካርድ መዘዘች። የጥያቄ ካርድ አይደለም፣ የፍቅርና እንባ ካርድ እንጂ። ልብ ከኔ ጋር ሳይሆን እንዴት እወድሻለሁ ትለኛለህ? ስትዋሸኝ ይህ 3ኛ ጊዜ ነው እያለች አስጨነቀችው። መጽሐፍ ቅዱስ ሲናገር ነፍሱ እስከ ሞት ድረስ ተጨነቀች ይላል። ጆሮውን እስኪያመው ልቡ እስኪዝል ድረስ በየቀኑ ወዘወዘችው። በመጨረሻም ሶምሶን ተሸነፈ። ለጠላት ያልተንበረከከ ለሴት እንባ ተንበረከከ። የልቡን ሁሉ ገለጸላት። እኔ ለእግዚአብሔር የተለየው ናዝራዊ ነኝ፣
ምላጭ በራሴ ላይ አልደረሰም፣ ጸጉሬ ከተላጨ ግን ኃይሌ ይሄዳል፣ ለተራ ሰውም ሆናለሁ አላት። ምስጢሩ ወጣ። የቃል ኪዳኑ ማህተም ተሰብሮ ለጠላት ተሰጠ። ደሊላ አሁን እርግጠኛ ሆነች። ፍልስጤማውያንንም ጠራች። ሶምሶን በጉልበቷ ላይ እንደተኛ ያንን የክብር ዘውድ የሆነውን ጸጉሩን አስላጨችው። ወዲያውኑ ኃይሉ ሸሸ። ደሊላም ቀሰቀሰችው። ሶምሶን ፍልስጤማውያን መጡብህ። ሶምሶን ከእንቅልፉ ባነነ። ሶምሶን ፍልስጤማውያን መጡብህ። ሶምሶንም ከእንቅልፉ ባነነ። እንደ ወትሮው ልነሳና ልከላከል አለ። ነገር ግን በሕይወቱ ውስጥ እጅግ የሚያስደነግጠው ነገር ተፈጠረ። መጽሐፍ እግዚአብሔር እንደተለየው አላወቀም ነበር ይላል። እንዴት ያለ አስፈሪ ቃል ነው! ጸጉሩ ብቻ አይደለም የሄደው፣ እግዚአብሔርም አብሮ ሄዶ ነበር። ፍልስጤማውያን ዘለሉበት። የሚመክት ጉልበት የለውም። ያዙት። እንደዛ ሲፈሩት የነበረውን ሰው መጫወቻ አደረጉት። ጨካኝ ነበሩ። መጀመሪያ ሁለቱን አይኖቹን አወጡት። ዓለሙ ጨለመበት። ወደ ጋዛ ወርደው በናስ ሰንሰለት አሰሩት። አስቡት ወገኖቼ፣ ያ የእስራኤል ፈራጅ፣ ያ ሁሉን ያስጨነቀ ጀግና አሁን በጨለማ እስር ቤት ውስጥ ሆኖ እንደ ከብት ወፍጮ ይፈጭ ነበር። የክብር ካባው ተገፎ የባርነት ጨርቅ ለበሰ። ትልቁ ውርቀት ግን የዓይኑ መጥፋት አይደለም፣ የቃል ኪዳኑ መፍረስ እንጂ። ጊዜው ይሄዳል። ቀናት በወራት ተተኩ። ያ የናዝራዊ ኃይል፣ ያ የአንበሳው ገዳይ አሁን በጋዛ እስር ቤት ጨለማ ውስጥ ተጥሏል። ዓይኖቹ ፈሰዋል። ክቡር አካሉ በጅራፍ ተገርፏል። እንደ አህያ ወፍጮ ይፈጫል፣ የጠላቶቹን እህል ያዘጋጃል። ፍልስጤማውያን ግን አንድ ነገር ዘንግተው ነበር። ዓይኖቹን ቢያጠፉትም የፀጉሩን ስር ግን ማድረቅ አልቻሉም። በዚያች ጠባብ ክፍል ውስጥ ሶምሶን ብቻውን አልነበረም። የንስሐ ነባ ጉንጮቹን ያረሳው ነበር። አምላኬ ሆይ ኃይሌ የጡንቻዬ ሳይሆን ያንተ እንደነበር ዘንግቼ አወቅሁ እያለ ያለቅስ ነበር። እናም ተወዳጆች፣ ሶምሶን ወደ ፈጣሪው ሲመለስ ፈጣሪውም ወደ ሶምሶን ተመለሰ። ማንም ሳያውቅ በጨለማ ውስጥ የተላጨው ጸጉሩ ቀስ በቀስ ማደግ ጀመረ። ከተመለሰችው ጸጉር ጋር የጥንት ኃይሉ፣ የጥንት ሞገሱ እየተመለሰ ነበር። አንድ ቀን ጋዛ በታላቅ ድምፅ ተናወጠች። የፍልስጤም መኳንንት፣ ገዢዎችና ሕዝብ ሁሉ ተሰበሰቡ። ለምን መሰላችሁ? ለአምላካቸው ለዳጎን ታላቅ መስዋዕት ለማቅረብ ነው። ጠላታችንን ሶምሶንን ዳጎን አሳልፎ ሰጠን እያሉ ይፎክሩ ነበር። በቤተ መቅደሱ ውስጥ ከ3000 በላይ ሕዝብ ተጨናንቋል። ወይን ጠጁ ይፈሳል፣ ዘፈኑም ይቀልጣል። በመጠጥ ልባቸው ደስ ሲላቸው ያንን መጫወቻ አምጡት፣ እስቲ ሶምሶን ይምጣና በፊታችን ይጨፍር፣ ኃይሉ የት እንዳለ እናያለን ብሎም ተሳለቁ። ሶምሶንን ከወህኒ ቤት አወጡት። አንድ ትንሽ ብላቴና እጁን ይዞ እየመራ ወደ አዳራሹ አመጣው። አስቡት ወገኖቼ፣ ያ ግዙፍ ሰው፣ ያ እስራኤልን ለ20 ዓመታት የመራ ዳኛ አሁን በትንሽ ልጅ እየተመራ ሕዝቡ ያፌዝበታል፣ ይተፋበታል፣ ይስቃል። ሶምሶን ግን ዝም አለ። ልቡ ግን ከሰማይ አምላክ ጋር ይነጋገር ነበር። ሶምሶን እጁን ለሚመራው ብላቴና እንዲህ አለው፣ እባክህ የቤቱ ጣሪያ የተደገፈባቸው ምሰሶች አስደግፈኝ፣ በእነርሱ ላይ ተደግፌ ላርፍ እፈልጋለሁ። ልጁም ለመጨረሻ ጊዜ ታዘዘው። ሶምሶን በሁለቱ ግዙፍ የቤተ መቅደስ ምሰሶች መካከል ቆመ። ቀኝ እጁን በአንዱ ግራ እጁን በሌላኛው አምድ ላይ አሳረፈ። በዚያች ቅጽበት የፍልስጤም ፌሽታ ቀለጠ። የሶምሶን ከንፈሮች ግን ይንቀሳቀሱ ነበር። ይህ ጸሎት የብቀላ ብቻ አልነበረም። ይህ ጸሎት የእግዚአብሔርን ክብር የመመለስ ጸሎት ነበር። ከልቡ ጥልቀት ጮኸ። ጌታ እግዚአብሔር ሆይ ለምንሃለሁ፣ አስበኝ። አቤቱ እባክህ በዚህ ጊዜ ብቻ አበርታኝ። ድንገት የሶምሶን የሰውነት ደም ስሮች ተወጠሩ። መላ አካሉ ተንቀጠቀጠ። የመንፈስ ቅዱስ ኃይል እንደ እሳት ወረደበት። ያ በኃጢአት ምክንያት የጠፋው ኃይል በንስሐ ምክንያት እጥፍ ሆኖ ተመለሰ። ሶምሶን ፊቱን አኮማተረው፣ አምዶቹን በኃይል ገፋቸው። ከፍልስጤማውያን ጋር ልሙት አለ። ምድር ተንቀጠቀጠች። የቤተ መቅደሱ ጣራ ተሰነጠቀ። በሰገነቱ ላይ የነበሩ 3000 ሰዎች በፍርሃት ጮኹ። ግን ጊዜው ረፍዶ ነበር።
ግዙፉ የዳጎን ቤተ መቅደስ ከነ ነገስታቱ፣ ከነ መኳንንቱ፣ ከነ ሰራዊቱ ብርክክ ብሎ ፈረሰ። እንደ ተራራ የቆመው ሕንፃ ወደ ምድር ተስተካከለ። አቧራው ሲሰክን ጸጥታ ሆነ። መጽሐፍ እንደሚል ሶምሶን በሕይወት ሳለ ከገደላቸው ጠላቶች ይልቅ በሞቱ የገደላቸው እጅግ ብዙ ከብዙም ብዙ ነበሩ። ሶምሶን ወደቀ። ነገር ግን የወደቀው ተሸንፎ አይደለም። የወደቀው የጠላቶችን ኃይል ሰብሮ ነው። የጣዖትን ቤት አፈራርሶ የእስራኤልን ነፃነት አውጆ ነው። ይህ የሞት ሽንፈት ሳይሆን የሞት ድል ነበር። የተወደዳችሁ የፍኖተ ወንጌል ቤተሰቦች እንግዲህ የታላቁ ጀግና የሶምሶን ታሪክ እዚህ ላይ ያበቃል። ነገር ግን ይህ ታሪክ የተነገረው ዝም ብሎ ጊዜ ለማሳለፍ አይደለም። እስቲ ራሳችንን ጠይቅ። የሶምሶን ታሪክ የሩቅ ዘመን ተረት ነው ወይስ የኔና የእናንተ ሕይወት መስታወት? ዛሬ እኛም እንደ ሶምሶን ናዝራውያን ነን። ሶምሶን በፀጉሩ ቃል ኪዳን እንደተገባለት እኛ ደግሞ በቅዱስ ጥምቀት ከሥላሴ የተወለድን የእግዚአብሔር መንፈስ ያደረብን ክቡራን ነን። እግዚአብሔር ለእያንዳንዳችን የሰጠን ልዩ ኃይል፣ ልዩ ጸጋ፣ ልዩ ተልእኮ አለን። ነገር ግን ወገኖቼ ልብ ብለን እናስተውል። ዛሬ ስንቶቻችን ነን በዘመናችን ደሊላ የታለን? የእኛ ደሊላ ምናልባት ሴት ወይም ደግሞ ወንድ ላይሆን ይችላል። የእኛ ደሊላ ያሱስ ሊሆን ይችላል። ያ በሞባይላችን ስክሪን የምናየው ርኩሰት ሊሆን ይችላል። ያ ዓለማዊ ክብር ወይም የገንዘብ ፍቅር ሊሆን ይችላል። ልክ እንደ ሶምሶን አይነካኝም፣ አልወድቅም፣ ብታሰርም እበጣጥሰዋለሁ እያልን በኃጢአት ጭን ላይ የተኛን ስንቶቻችን ነን? ያለማወቅ እንቅልፍ አሸልቦን ክቡር የሆነው የልጅነት ጸጋችንን፣ ሰማያዊ ኃይላችንን ለጠላት አስረክበን ባዶ እጃችንን የቀረን ስንቶቻችን ነን? ልክ እንደ ሶምሶን አይነ ስጋችን እያየ አይነ ህሊናችን የታወረበት በጠላት ግዛት በዲያብሎስ ወፍጮ የምንፈጭ እስረኞች ሆኖናል። ነገር ግን ወዳጆቼ የዚህ ታሪክ ውበት በወርቀቱ ላይ አይደለም በመነሳቱ እንጂ። ይህንን መልእክት የምትሰሙ ምናልባት ዛሬ በኃጢአት ጨለማ ውስጥ ሆናችሁ ለኔ ተስፋ የለኝም የምትሉ የሶምሶንን የመጨረሻ ጊዜ አስታውሱ። ሶምሶን አይኑ ጠፍቷል፣ ክብሩም ሄዷል፣ በጠላቶቹ መሃል መሳቂያ ሆኗል። ነገር ግን አንድ ነገር አልጠፋም ነበር። ሶምሶን በጨለማ ውስጥ ሆኖ ወደ ብርሃኑ አምላክ ጮኸ። እናም ተአምር ሆነ። የተላጨው ጸጉሩ እንደገና ማደግ ጀመረ። የጠፋው ጸጋ ተመለሰ። እግዚአብሔር የወደቀውን ባሪውን አነሳው። ዛሬም የሶምሶን አምላክ ያው ነው። ዛሬም እግዚአብሔር ልጅ ሆይ ተመለስ ይልሃል። ንስሐ መግባት ማለት እንደገና ጸጉር ማብቀል ማለት ነው። ንስሐ መግባት ማለት የፈረሰውን ማንነት እንደገና መገንባት ማለት ነው። ዲያብሎስ አውቅቶለታል ብሎ ሲሳለቅብህ፣ እግዚአብሔር ግን ገና አዲስ ታሪክ እንጀምራለን ይልሃል። ስለዚህ ወንድሜ ወይም እህቴ ተስፋ አትቁረጡ። ምናልባት ጠላት አሸንፎ አይናችሁን አጥፍቶ በኃጢአት ወፍጮ እያስፈጫችሁ ይሆናል። ግን ዛሬ ልክ አሁን በልባችሁ ጩኹ። ጌታ ሆይ እንደ ቀድሞ አስበኝ በሉት። የከበበንን የኃጢአት አምድ፣ የክፋት ግንብ የምናፈርስበት መንፈሳዊ ጉልበት እግዚአብሔር ይመልስልናል። በሕይወታችን በሠራነው ስህተት ይልቅ በንስሐ የምናገኘው ድል ይበልጣል። የእግዚአብሔር ቃል እንደሚለው ጻድቅ 7 ጊዜ ይወድቃል ደግሞም ይነሳል። የመነሳት ጉልበት፣ የንስሐ ብርታት፣ የድል አክሊል ለሁላችንም ይሁንልን። የቅዱሳን አባቶቻችን ረድኤት፣ የሰማዕታት በረከት አይለየን። ይህ ቪዲዮ ልባችሁን ከነካው ለሌሎችም ብርታት እንዲሆን ላይክ በማድረግ አጋሩት። የፍኖተ ወንጌል ቤተሰብ በመሆን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ሐሳባችሁን፣ አስተያየታችሁንና ቀጥሎ እንድንሰራላችሁ የምትፈልጉትን ታሪክ በኮሜንት ላይ አስቀምጡልን። በቀጣይ በአዲስ አስተማሪ ቪዲዮ እስክንገናኝ የሶምሶን አምላክ ኃይላችሁን ያድስ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።